እስኪ አንዴ ግሉኮስ ትሰጠኝ። የሚበላው ነው የሚጠጣውንማ ይዤው እየዞርኩ አይደለም። ወይኔ ጠና መልሷን እንዳትረሳት። ኧረ ዋናውንም አይችልም። አላወቅም እንዴ? ብስኩት እኮ 10 ብር ገብቷል። ብዙ ታመቤ ቆይታል ማለት ነው። አሁን እኮ ውጩ በጣም ተቀያይሯል። ትሽ ምን አይነት ደረቅ ሌባ ነህ በእናትህ እንዴ! ትላንት 6 ብር አልነበር እንደ ገዛው? እሱም ቢሆን 5 ብር ያስጨምራል። በእውነት ምንም የለኝ፣ ምንም ቤሳብ ይስጥልኝ። እሱ አሰጠኝ። ምን ሆነሃል ጠና? በዚህ ዋጋ እኮ ከቦታውም አይመጣም። እኔ የምልህ ግን ጠና፣ ለምን ያበሻ ሕክምና አትሞክርም? ዋጋቸው አይቻልም እንጂ ለአንተ በሽታ እነሱ ፍቱን ናቸው። ሁለት ከረሜላ ስጠኝ፣ እሷን እንኳን ልምጠጥ። አንድ ነው የሚችለው። ትንንሿን ነጯን ግን ከሆነ 1 ብር ትጨምርና 2 ይችልላል። እንዴ አሁንስ አልበዛም እንዴ? በጣም በዛ እንዴ! ትላንትና በ2 ብር 3 ከረሜላ ነበር እንዴ የሰጠኸኝ? ኧረ ልቤን ዝቅ አታርገው ተው እንዴ! ምን አስበህ ነው? ቆይ አንተ ኧረ ውይ ምን አለበት አንተ ሰውዬ በሽታን እንደዚህ ብትከራከር እኮ ኖሮ እንደ ፈጣጣ ከላይ ላይ ንቅል ብሎ አይደል ነበር። እነዚህ የጠና ፈርኒቸሮች መሆን አለባቸው። አዎ መጥፎ ነገር እንዳልሰማ። ቤቶች ሰላም ደህና ጠና ካገኙ ይንገሩት። ቤቴን ለሌላ ሰው አከራይቼዋለሁ። ቆይ አልገባኝም። በላዩ ላይ ነው የምታከራዩ? ቆይ እሱ የት ሄዶ? ጠና የለም አልኮት እኮ በጠዋት ያችን ጥጦ እየጠባ ግሉኮሱን እየጎተተ ሲሄድ ነው ያየሁት። ምን ያርግ? ቤት ውስጥ ቁጭ ብዬ ሞቴን ከምጠባበቅ ወጥቼ ሰው ልፈልግ ብሎ ይሆናል። 2 ወር ሙሉ በነፃ ያስቀመጠችው እልፌ ሰው አይደለችም እያሉ ነው። የ2 ወር ቤት ኪራይ ስላልከፈለ ነው ዕቃውን አውጥተሽ ውጭ የጣልሽው። እውነትም ይሄ ልጅ ብቻውን ነበር የሚኖረው። ስድቡን ራስዎት ጋር ያስቀምጡት። ላንቺ አይደል ይዤ የወጣሁት? እኔ ጋር ምን ይሰራል ብለሽ ነው? ለመሆኑ ቤት ኪራዩ ስንት ነው? 1200 ብር። የ2 ወሩ? ይቀልዳሉ እንዴ? የ1 ወር ነው እንጂ። አልገባኝም። ይኸውን ጠልና የሚኖርበት ቤት ልጅሽ እርግብ የሚያረባበት ቤት አልነበረም እንዴ? በረንዳ ከሚያድር 500 ብር ጠብ ያደርጋል ብዬ አከራየሁት እኔ አይደለሁም እንዴ? 700 ብር ኬት መጣ? ይሰሙኛል? ይህንን ቤት 500 ብር ከማከራይ ልጄ እርግቡን ቢያረባበት ይሻል። ለመሆኑ 1 ኪሎ ቲማቲም ስንት እንደገባ ያውቃሉ? ኧረ ማን ነግሮኝ? ለጊዜው ሀገራችን ላይ ከምንም በላይ ሰው እንደረከሰ ብቻ ነው። እኔ የምለው እድራችን ግን ቋሚ አባል ሲሞት ስንት ነው የሚከፍለው? የድሮ ዳኛ እያለ 7000 ብር ነበር የሚከፈለው። አሁን ግን እኔ ወንበሩ ላይ ከተቀመጥኩ በኋላ በአንድ ጊዜ 5000 ብር እንዲጨምር አድርጌ አንድ የድር አባል ሲሞት በአሁኑ ሰዓት እስከ 12000 ብር ድረስ ይከፈለዋል። የሉት ክብር ዳኛ እሱን ገንዘብ ስጡኝ ልቀቁልኝ ለማለት ነው የመጣሁት። አንተ ሰውዬ ጤናማ አይደለም እንዴ? እንዴት ነው ሰው በሕይወት እያለ ሳትሞት ገንዘብ የሚከፈልህ? ይኸውልህ እዚህ ላይ ከተጻፈው ከደንቡ ይውጡና እስቲ በህሊናው ይመሩ እንዴ። ቆይ እኔ ስሞት ብሩን ለማን ይሰጡት? ሚስት የለኝ፣ ልጅ የለኝ፣ እናት የለኝ፣ አባት የለኝ። ቆይ እኔ ከሞት በኋላ ብሩን ማን ሊበላው? ባለቤቱን ያለው አይደል እንዴ? በቃ ሳልሞት በቁሜ ይስጡኝና እኔ ወስጃለሁ ብዬ ፈርማለሁ። ደግሞ ይሉት 10 ይስጡኝና 12 ወስጃለሁ ብዬ ፈርማለሁ። እንዳልከው ባደርግልህ ደስ ይለኝ ነበር፣ እኔም ደስ ይለኝ ነበር። ነገር ግን ህጋችን፣ ደንባችን አይፈቅድም። ጠና ያየህ ነው። አይ ጠና አትጋፉ። መጋፋት አይገባም። አይዞህ አትጋፉ። ቆሜ አላማረብኝም። እስኪ ሞቴን አሳምሩልኝ ብሏል ጠና። ሞቴን አሳምሩልኝ ብሏል። በከተማ ውስጥ ደረጃውን የጠበቀ ቀብር አስፈጻሚ አድርጋችሁ ቅበሩኝ። ቀብሬ ፈጸመ። እንደገና ብትችሉም ጠሽ ተኩሱ ብሏቸዋል። ጠና በጠና ታሞ የሚደግፈው ቢያጣም ዛሬ ግን ይኸው ሬሳውን ለመደገፍ ከአፍ እስከ ገደፉ እዚህ ተሰብስባቸዋል። ጠና በጠና ታሞ የሚበላው ባይኖረውም ዛሬ ግን ደፍም መንደሩ በሙሉ ሊበላ ነው። በሙሉ ልትበሉ ነው።
ጠና በጠና ታሞ ደጃችሁን ቢጠናም እነሆ ዛሬ ግን ደጃችሁን አይጠናም። አንድ ጊዜ ባካችሁ። ጀግናው ወንድማችን ጠና የማይዘረጉ እጆችን አዘርግቶ የማይከፈቱ ልቦችን አስከፍቶ ኪሶቻችሁ እንድትገቡ አደረጋችሁ አይደለም? አዎ፣ ድል ለጠና። ግንቦት ሰኔ ነው መሰለኝ። ሰኔ ነው አይደል? ሰኔ ነው ሐምሌ ሰኔ ነው ግንቦት እሺ አንዴ ዝም በሉ። ልጅ ጠና ቆይ፣ እድሩ 12,000 ብር ሰጥቷል። 12,000 ብር። ይኸውልህ ይሄን ደግሞ ብትፈልግ በባህላዊ ብትፈልግ በዘመናዊ ብትፈልግ በግል ሆስፒታል እንድትታከምበት ይሄንን አዋጥቶላል። ውሰድ። እውነት ውሰድ። የሰው ልጅ በቁሙ ረክሶ ሲሞት የሚወደድበት፣ በረሃብ ሲሞት ዝም ብለን ተስካር የምንደግስበት፣ በልባችን ቀርቶ በልብሳችን የምናዝንበት ይሄ የተሳከረ ልማድ በጠና መቆም አለበት። አሁን